አርዕስተ ዜና። በኢትዮጵያ ከ700 በላይ የእንሰት ዝርያ እንዳለ የደቡብ ኢትዮጵያ የግብርና ምርምር ኢንስቲትዩት አስታወቀ። ትውልድን በእውቀት ቀርጾ ሳይንቲስትን የሚያፈራው መምህር ሊደነቅ እንደሚገባ ተገለጸ። ከውጭ በዜና 7 የእስራኤልና ሊባኖስ የተኩስ አቁም ስምምነት ለተጨማሪ 3 ሳምንታት መራዘሙ ተነገረና ሌሎች ስፖርታዊ ጉዳዮችንም በዜና 7 ወጃችን አቤት አድርገን የምንመለከታቸው ይሆናል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዴኦ ቴሌቪዥን የዜና 7 ወጃችንን አሁን ከጠቆምናቸው ጉዳዮች ጋር አያይዘን ወደ እናንተ ይዘን ቀርበናል። ከመላው ስቱዲዮ ባለሙያዎች ጋር በመሆን የዜና 7 ወጃችንን የመስፍን አለሙ ወደ እናንተ አደርሳለሁ። አብራችሁን ቆይታ ካደረጋችሁ እነዚህን ጉዳዮች ሁሉ ወደ እናንተ በጊዜው የምናደርስ ይሆናል። በቀዳምነት አጫጭር ጉዳዮችን እነሆ። የኮማንደር ፍቅሩ ጃሌ የቀብር ስነ ስርዓት በዲላ ከተማ ዳማ ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ኮማንደር ፍቅሩ ጃሌ ሚያዝያ 14 2018 ዓመተ ምህረት በገዴኦ ዞን ፖሊስ መምሪያ ቢሮ በስራ ውሎ ወደ ቤቱ እንደተመለሰ በድንገተኛ ህመም ከዚህ ዓለም በሞት መለየቱ ነው የተገለጸው። ኮማንደር ፍቅሩ ጃሌ በስራ ዘመናቸው ተቋማቸውንና ህዝባቸውን በታታሪነት በታማኝነትና በቅንነት ሲያገለግሉ የቆዩ ብርቱ አመራር እንደነበሩም ይገለጻል። ሟች ኮማንደር ፍቅሩ ጃሌ የፖሊስ ሰራዊትን በ1984 ዓ.ም ጀምሮ ህይወታቸው እስካለፈበት ዕለት ድረስ ለ34 ዓመታት የህዝብንና የመንግስትን አደራ ተቀብለው በታማኝነት ሲያገለግሉ የነበሩ አርአያ መሪ ነበሩ። ሟች ኮማንደር ፍቅሩ ጃሌ ባለትዳርና የ7 ወንድ ልጆች አባት በመሆን ልጆቻቸውን ለቁም ነገር ያበቁና ጠንካራ ቤተሰባዊ መሰረት የገነቡ በቤተሰባቸውና በአካባቢያቸው የሚወደዱ አባት እንደነበሩም ተገልጿል። በሟች ኮማንደር ፍቅሩ ጃሌ የቀብር ስነ ስርዓት ላይ የገዴኦ ዞን ፖሊስ አዛዥ ኢንስፔክተር ብሩ ማርቆስ የሐዘን መግለጫ ጉንጉን አበባ በቀብር ቦታ ላይ አኑረዋል። በሟች ኮማንደር ፍቅሩ ጃሌ የቀብር ስነ ስርዓት ላይ ከፍተኛ የፖሊስ መኮንኖች፣ የፖሊስ አመራርና አባላቶች፣ የስራ ባልደረቦች፣ የአካባቢው ማህበረሰብም ጨምሮ ሁሉም በተገኙበት በዲላ ከተማ ዳማ ቅዱስ ጊዮርጊስ ቤተክርስቲያን የቀብር ስርዓቱ በፖሊሳዊ ኩነት መፈጸሙን ከስፍራ ያገኘነው መረጃ ያመላክታል። የገዴኦ ዞን ፖሊስ መምሪያ ለሟች ኮማንደር ፍቅሩ ጃሌ ቤተሰቦች፣ ወዳጅ ዘመዶች፣ ለፖሊስ አመራርና አባላቶች የገዴኦ ዞን ፖሊስ መጽናናትን ይመኛል ሲል የዘገበው የገዴኦ ዞን ፖሊስ መምሪያ የህዝብ ግንኙነት ነው። ከኤሌክትሪክ መኪኖች እስከ ተፈጥሮ ጋዝ ኢትዮጵያ የአረንጓዴ ትራንስፖርት ንቅናቄ እያፋጠነች ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀም። ኢትዮጵያ የአየር ንብረት ለውጥን የማይበገር አረንጓዴ ኢኮኖሚ ለመገንባት በምታደርገው ጥረት የትራንስፖርት ዘርፉን ወደ ታዳሽ ኃይል የመቀየር ታላቅ ሀገራዊ ንቅናቄ ውጤት እያሳየ ይገኛል ተብሏል። ኢትዮጵያ ከነዳጅ ጥገኝነትና ከውጭ ምንዛሬ ጫና ለመላቀቅ በዘርፉ በወሰደችው ቁርጠኛ እርምጃ አውቶሞቢሎችን ሙሉ በሙሉ ወደ ኤሌክትሪክ የመቀየር ስራም ጀምራለች። ይህንኑ ተከትሎም በኤሌክትሪክ የሚሰሩ ከባድ የኮንስትራክሽን መኪኖች ወደ ሀገር ውስጥ መግባት የጀመሩ ሲሆን ይህም የኢንዱስትሪውን ሽግግር አንድ እርምጃ ወደፊት አስጉዞታል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ከኢቢሲ ጋር በነበራቸው ቆይታ እንዳስታወቁት የኢትዮጵያን የተፈጥሮ ጋዝ ለጭነትና ለሕዝብ ማመላለሻ ተሽከርካሪዎች አገልግሎት እንዲውል ለማድረግ እየተሰራ ሲሆን ለዚህም ተግባራዊነት የተሽከርካሪ ገዢ ትዕዛዞች መፈጸማቸውም ታውቋል። ቀደም ሲል በመኪና ብቻ ይከናወን የነበረው የጭነት ማጓጓዝ ስራ በባቡርም ጭምር እንዲደገፍ በማድረግ የባቡርን የጭነት ድርሻ ወደ 17 በመቶ ከፍ ማድረግ ተችሏል። ይህም በሎጂስቲክስ ረገድ ያለውን ቅልጥፍና በእጅጉ አሳድጎታል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ባለፉት 9 ወራት የተፈጥሮ ጋዝንና ሌሎች የኃይል አማራጮችን ለመጠቀም የተደረገው ሽግግር አጥጋቢ ውጤት እያመጣ መሆኑንም ነው የገለጹት። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከውጭ ወደ ተመለከትነው አጫጭር ጉዳይ እናልፋለን። አንድ የሊባኖስ ከፍተኛ ባለስልጣን መንግስት የሀገሪቱን ጦር በማሰማራት ሂዝቦላን ትጥቅ ለማስፈታት ወሳኝ እርምጃዎች ሊወስድ እንደሚችል ገልጸዋል።
ነገር ግን ይህንን ለማድረግ የእስራኤል ጦር ከሊባኖስ ጠቅልሎ መውጣት ይኖርበታልም ነው ያለው ባለስልጣኑ። የሀገሪቱ ማስታወቂያ ሚኒስትር ፖል ሞርኮስ ለቢቢሲ ኒውስ ዴይ የተኩስ አቁም ስምምነቱ ለ3 ሳምንታት እንዲራዘም መንግስታቸው ጠይቆ እንደነበር ተናግረዋል። ከተኩስ አቁሙ ባሻገር እስራኤል በሊባኖስ ላይ በአየር በባህር ወይም በእግረኛ ጦሯ የምትፈጽማቸው ጥቃቶች እንዲቆም የሚል እንደነበረበትም ነው ያስረዱት። በተኩስ አቁም ስምምነቱ መሰረት ቤይሩት የሂዝቦላና ሌሎች ከመንግስት ውጪ የሆኑ ታጣቂዎች በእስራኤል ኢላማዎች ላይ የሚፈጽሙትን ጥቃት ለመከላከል ተጨባጭ እርምጃ መውሰድ አለባትም ነው የሚሉት ባለስልጣኑ። ሞርኮስ የሊባኖስ መንግስት የአገሪቱን ጦር በማሰማራትና ወታደሮች በሊባኖስ የመሳሪያ የበላይነት እንዲኖር ለማድረግ ተጨባጭ እርምጃዎችን መወሰዱንም ነው የተናገሩት። ነገር ግን መንግስት ይህ ጦርነት ከመጀመሩ በፊት መውሰድ የጀመራቸው እርምጃዎችን የእስራኤል ወራሪና ጥቃቶች ባሉ ለውጦች ላይ እንቅፋት መሆናቸውን አብራርተዋል። አክለውም እነዚያን ተጨባጭ እርምጃዎች ሰራዊቱን ወደ ድንበር በማሰማራት ዳግም ለመጀመር ፍቃደኞች ነን ስልም ነው የገለጸው። ዘገባው የቢቢሲ ነው። ተመልካቾቻችን የዜና 7 ወጃችን በዝርዝር ወደ ተመለከታቸው ጉዳዮች ይዘልቃል። በኢትዮጵያ ከ700 በላይ የእንሰት ዝርያ እንዳለ የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት አስታውቋል። እንሰት ከ20 ሚሊዮን በላይ ሕዝብ ለምግብነት የሚገለገልበትና በሽታ የሚቋቋም ተክል በመሆኑ ምርታማነትን ለማሳደግ የምርምር ስራዎች እየተሰሩ ስለመሆናቸው ኢንስቲትዩቱ ገልጿል። ደንበላሽ ጉልማ ተከታዩን ይዟል። ምርምር በሀገራችን በተለያዩ ተቋማት የሚሰሩ ሲሆን በደቡብ ኢትዮጵያ ክልላዊ መንግስት ግብርና ምርምር ኢንስቲትዩት ከተቋቋመበት ጊዜ ጀምሮ ለአርሶ አደሩ ችግር ፈቺ ምርምሮችንና የአርሶ አደሩ ኑሮ ለማሻሻል የምርምር ስራዎችን እየሰራ ይገኛል። አጠቃላይ የግብርና ምርምር ኢንስቲትዩታችን የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት በርካታ ስራዎችን በግብርና ላይ እየሰራ ነው የሚገኘውና በዋናነት ምርምር በዋናነት የሚቋቋምበት ዓላማ አንድና አንድ ነው። ያም ችግሮችን መፍታትና የተሻለ ኑሮ አርሶ አደሩ እንዲኖር የማድረግ ስራ ነው። በርካታ እንደ ሀገራችንም በርካታ ምርምሮች አሉ። ከዛም ውጪ ግን በአብዛኛው አርሶ አደሮቻችን ወይንም አብዛኛው የኢትዮጵያ ሕዝብ 80% በላይ የሚሆነው አርሶ አደር ከመሆኑ ጋር ተያይዞ አገሪቱ ዋናው መስክ ግብርና ነው። ይሄ ግብርናን ማዘመን የግድ ያስፈልጋል። ስለዚህ የመንግስትም ትኩረት በግብርና ላይ በኢኮኖሚ ላይ ካለው አስተዋጽኦ በማህበራዊም በኢኮኖሚያዊም በሁሉም ረገድ ግብርና ከፍተኛ የሆነ አስተዋጽኦ የሚያደርግ ከመሆኑ ጋር ተያይዞ ሰፊ ርብርብ እየተደረገ ነው። ይሄ ደግሞ በምርምር ካልታገዘ ውጤታማ ሊሆን አይችልምና በዚህ መሰረት ይሄ የደቡብ ኢትዮጵያ ግብርና ምርምር በርካታ ስራዎችን ባሉት በ5 የግብርና ምርምር ማዕከላት በእነኚህ በ5 የምርምር ማዕከላት አግሮ ኢኮሎጂን መሰረት ያደረጉ በርካታ የግብርና ምርምር ስራዎች በመስራት ላይ እንገኛለን። በሀገራችን ከ700 በላይ የእንሰት ዝርያዎች መኖራቸውን ተናግረው በሽታን በመቋቋም በምርትና በአጭር ጊዜ የሚደርሱ 7 ዝርያዎችም ማሰራጨታቸውን ተናግረው እንሰትን በምግብነት ከ20 ሚሊዮን በላይ ሰዎች እንደሚጠቀሙም ይናገራሉ። በሀገር ደረጃ ከሁሉም አካባቢ የተሰበሰቡ በርካታ ከ700 በላይ የሆኑ የተለያየ ካራክተራይዝ የተደረጉ ምን ይመስላሉ የሚሉ ዝርያዎች አሉ። በእነኛ ዝርያዎች ላይ ምርምር ማድረግና የመጠበቅ የማቆየት ስራዎችን በአረካ የሚሰራበት ነው። እንሰት ከ20 ሚሊዮን ህዝብ በላይ የሚጠቀም ድርቅን የምንቋቋምበት ቁጥር 1 በተለይ ለአፍሪካ ሀገሮች ሁሉ የሚሆን ወሳኝ ሰብል ነው። በዚህ ዙሪያ ላይ እንደ ዓለም አቀፋዊ በሆነ መልኩ በርካታ ምርምሮች የሚደረጉ ሰብሎች ላይ ምርምር የሚደረግ ቢሆንም በእንሰት ዙሪያ ግን በዋናነት በደቡብ ኢትዮጵያ በአረካ የሚደረገው በዋናነት የሚደረግ ሰፊ ምርምሮች ናቸው። በዚህ ዙሪያ በዋናነት ከበሽታ ከመቋቋም አንጻር ከምርታማነት አንጻር የምንፈልገው የምርት አይነት ስንል
በዋናነት ቆጮ አለ፣ ቡላ አለ፣ የተለያየ ቃጫ አለ። ቶሎ ለምግብነት የሚደርስ እንደገና ደግሞ ከፕሮሰስ ከመደረጉም በፊት ቀጥታ ስሩን ወይንም ራይዞሙን የመጠቀም ባህል አለ። ለነኚህ ታሳቢ ባደረገ ሁለተኛ አግሮ ኢኮሎጂ የእንሰት በተለያየ አግሮ ኢኮሎጂ በተለያየ አልቲቲዩድ የሚበቅል ሰብል ነው። በደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት በምርምር ያገኛቸውን በምርታማነታቸው የተረጋገጡና ድርቅን የሚቋቋሙ ሰብሎችን በማላመድና የስርጭት ስራዎችን እየሰራ ይገኛል ብለዋል። ስኳር ድንችን፣ ካሳቫን፣ ሌሎች ድርቅን የሚቋቋሙትን ሰብሎችን ሌሎች የብር ሰብሎችንም እንደዛው የማስተዋወቅ ስራ በስፋት እየተሰራ ነው። ሌላኛው ከሩዝን የማላመድ በአሁኑ ጊዜ ሩዝን የማላመድ የማስተዋወቅ የማላመድ እዚያ አካባቢ በብዛት ማለት በደቡብ ደረጃ በስፋት አይታወቅም ነበረ። በአሁኑ ጊዜ በተለይ የጂንካ ምርምር ማዕከል በአርሶ አደርም በራሱም በምርምር ደረጃ በስፋት የማላመድ ስራዎች እየተሰራ ነው። ከፍተኛ ምርት ፐር ሄክታር የሚገኝበት በተለይ ውሃ የሚያቆሩ መሬቶችን ዝም ብሎ የነበረውን በስፋት አሁን ወደ ተጠቅሞ ምርታማ እየሆነ ያለበት ሁኔታ ነው ያለ። ትውልድን በእውቀት ቀርጾ ሳይንቲስትን የሚያፈራ መምህር ሊደነቅ እንደሚገባ ተገለጸም። በዲላ ከተማ አስተዳደር የብልጽግና ፓርቲ ለአባል መምህራን 7ኛ ጠቅላላ ሀገራዊ ምርጫ የመወዳደሪያ ምልክት ማስታወቂያና የይምረጡን ቅስቀሳ መድረክ አካሂደዋል። ዘገባውን በረከት ጅግሶ አዘጋጅቶታል። ሰኒያ መሐመድ። በዲላ ከተማ አስተዳደር የብልጽግና ፓርቲ ለአባል መምህራን 7ኛ ጠቅላላ ሀገራዊ ምርጫ የመወዳደሪያ ምልክት ማስታወቂያና የይምረጡኝ ቅስቀሳ መድረክ አካሂዷል። በእውቀት ትውልድን ቀርጾ ሳይንቲስትን የሚያፈራው መምህር ሊደነቅ ይገባል ያሉት የዲላ ከተማ ከንቲባ ዶክተር መስፍን ደምሴ መምህር በራስ መተማመን እንዲያስተምርና ተማሪዎች ከኩረጃ እንዲላቀቁ ፓርቲው በትኩረት መስራቱን አብራርተዋል። ስንዴ ከዚህ በፊት ፖለቲካ ነበር፣ አሁን ላይ ደግሞ በራሳችን አምርተን ወደ ውጭ መላክ የጀመርነው በብልጽግና ፓርቲ ዘመን ነው ብለዋል። ለእውቀት አባቶች ለሆኑ መምህራኖች ዓለምም ልዩ ክብር አለው። ስለዚህ እኔም ሁሉ ጊዜ በጣም ልዩ ክብር ይኖረኛልና ሙያውን በጣም የሚከበር ነው። ከዛም ባለፈ ደግሞ መምህር ሲባል ብዙም ጊዜ ሰው የሚመለከተው ድካምና ልፋት ሊሆን ይችላል እንጂ በጣም የሚያስከብር ሙያ ባለቤት ናቸው። ከዚህ ቀደም አጋር ሲባል የነበሩ ድርጅቶች መስራችና ባለቤት ሆነው በፖለቲካ እንዲንቀሳቀሱ ጋምቤላ፣ ሶማሌ፣ ቤንሻንጉል፣ ሐረር አጋር ሲባል ከነበረበት ቦታ ወጥቶ ነገር ግን መስራች ሆነው አንድ ጠንካራ ሀገራዊ ፓርቲ ተመስርቶ ፖለቲካው ተረጋግቶ ስንል የነበረውና ቅድም ወጥቶ ለመግባት አስቸጋሪ የነበረበት ሁኔታ ተረጋግቶ ሰዎች በሰላም ወጥቶ መግባትን ብቻም አይደለም ከዛ ቀጥሎ በተወሰዱ በርካታ የኢኮኖሚ ሪፎርሞች፣ የሰላምና ደህንነት ሪፎርም፣ የዲፕሎማሲ ሪፎርም እና ማህበራዊ በሆኑ ሪፎርሞች ላይ አስደማሚ የሆኑ ውጤቶች እንዲመጣ ያደረገ ፓርቲ ነው። የዲላ ከተማ ብልጽግና ፓርቲ ኃላፊና የመንግስት ዋና ተጠሪ አቶ መንግስቱ ተክሌ በዲላ ከተማ ሆነ እንደ ሀገር በብልጽግና ፓርቲ መሪነት ትምህርትን ጨምሮ በሁሉም ዘርፎች ላይ ተጨባጭ ውጤት እየተመዘገቡ መሆናቸውን ተናግረዋል። የመምህራን ኑሮ ለማሻሻል መንግስት የደሞዝ ማሻሻያ ማድረጉን እንደ ሀገርም የብሪክስ አባል በመሆን በዓለም በርካታ ሽልማት በማግኘት የአፍሪካ ኩራት እንድትሆን ፓርቲው ማድረጉን አንስተዋል። እንደ ሀገር በርካታ ስራዎችን ሰርተናል። ባለፉት 8 የለውጡ ዓመታት በየጊዜ ከእናንተ ጋር እንደምንመካከረውላ በብዙ ዘርፎች በብዙ መስኮች ከፍተኛ ውጤት ማስመዘገብ ችለናል ማለት ነው። እንደ ሀገር በዲፕሎማሲ መስክ በተለይ ለዘመናት የቆየውን የግብፅ የአባይ ውሃ በላይነትን ተረክበን በብሪክስ አባል ሆነን በዓለም አቀፍ ደረጃና መድረኮች በርካታ ሽልማቶችን ሰብስበን ሌሎች የአፍሪካ ሀገራቶች ተሞክሮ የሚወስዱባት ሀገር ፈጥረን በ5 ዓመት ውስጥ ዳግም እድል እንድትሰጡን ዛሬ ፊታችሁ
መተን ቆመናል። በፍኖተ ካርታ መነሻ ለቅድመ አንደኛ ደረጃ ትምህርት መንግስት ትኩረት በመስጠት ማስተማሪያ ህንጻ በመገንባት እየተሰራ መሆኑን የዲላ ከተማ ትምህርት ጽሕፈት ቤት ኃላፊ አቶ ዮሴፍ ወርዶፋ ተናግረዋል። ብልጽግና ፓርቲ በርካታ ስራዎችን ለመስራት አቅዶ እየተንቀሳቀሰ ይገኛል ብለዋል። ወደ ትምህርት ቤት የተመጣው ተማሪ የተሻለ ትምህርት በመማር የተሻለ ኮምፒታንት በመሆን ራሱንም ቤተሰቡንም ሀገርንም በተሻለ ሁኔታ ተረድቶ የሚገለገል ዜጋ የሚፈጥር የትምህርት ስርዓት በእጃችን አለ። ያንን ባለፈው ትምህርት ስርዓቱ ችግር ውስጥ ነው ብሎ ሪፎርም ባደረገው ማግስት የትምህርት ስርዓቱ ተበላሸ ብሎ ብዙዎቹ አገርምሯል። አሁን ግን በርካታ የኢትዮጵያ ዜጋም እየመሰከረ ያለበት ነው። ጥራት ባለው ሁኔታ ተማሪዎች ወደሚቀጥለው ክፍል እያለፉ ነው። ጥራት ያለው ተማሪ፣ እውቀት ያለው ተማሪ፣ ከፍተኛ ብቃት ያለው ተማሪ እስከ ውጪ ድረስ የሚማርበት እድል ቀጥታ ተፈጥሯል። ይሄንን የበለጠ ፓርቲው አስፍቶ እንደሚሄድ እኔም ባለሙሉ ተስፋ ነኝ። ፓርቲው በሀገር ደረጃ በርካታ ስራዎችን እየሰራ ይገኛል ያሉት ተሳታፊው መምህርን በትምህርት ላይ ከተሰሩ በርካታ ስራዎች መካከል የኢንትራንስ ተፈታኝ ተማሪዎች በአንድ ማዕከል ላይ ፈተና እንዲወስዱ በማድረግ የትምህርት ጥራትን ለማስጠበቅ ፓርቲው እየሰራ ያለውን ስራ አንስተዋል። ፓርቲው እየሰራ ያለው ስራ በጣም ትልቅ ስራን ሰርቷል። በትምህርት ዘርፍ ላይ ከዚህ በፊት በጣም ስንጨነቅ የነበረውን ተማሪዎች ያለ እውቀት ከክፍል ወደ ክፍል ሲሸጋገሩ የነበረውን አሁን ባለው ደረጃ ላይ ተማሪዎች ማወቅ ያለባቸውን ኮምፒተንሲን በመያዝ ከክፍል ወደ ክፍል በመሸጋገር 12ኛ ክፍል ላይ በጣም በተጣራ ሁኔታ ከዚህ በፊት በኩሬጃ ሲታልፍ የነበረውን አሁን በአንድ ማዕከል ሰብስቦ በማስፈተን ተማሪዎችን በጥሩ ሁኔታ ዩኒቨርሲቲ ገብተው ሲወጡ ራሳቸውን በቅተው ለሀገርም የሚበቃ ትውልድ በትምህርት ዘርፍ ላይ እየሰራ ያለው ስራ እጅግ በጣም ጥሩ ከመሆኑ የተነሳ ብልጽግና ፓርቲ ደጋፊ መምህራኖች በዚህ መልክ እዚህ ቦታ ተገኝተን እያከበረን እንገኛለን ማለት ነው። ትምህርት ጥራት ጋር አሁን ያለው ሂደት በጣም ጥሩ ነው። ጥሩ አይነት ሁኔታ ላይ ነው ያለው። ከዚህ በተሻለ ደግሞ ይበልጥ የትምህርት ጥራት ላይ መሰራት እንዳለበት ሁላችንም የምናምነው ነገር ነውና አሁን በብልጽግና በዚህኛው ባለው መንግስት ደግሞ ጥሩ እየሆነ እንዳለ ስለምናይ ያየን ያለነው ነገር ስለሆነ በዚሁ ቢቀጥል ጥሩ ነው። ብዙ አይነት ለውጦች አይተናል። በትምህርትም ዘርፍ ብዙ አይነት ለውጦችን አይተናልና ጥሩ ነው። በጣም ደስ ይላል። በባለፈው በቁጥር ላይ የነበረውን አሁን ደግሞ ወደ ጥራት በመቀየር ተማሪዎች ራሳቸውን ኩረጃን እያስቀሩ በራሳቸው ተማምነው እንዲሰሩ ለማድረግ ብዙ ጥረቶችን እየተደረገ እንዳለ ይሄም ደግሞ አንዱ ማሳያ ነው ብልጽግና ለለውጥ እንደቆመ ማለት ነው። በመጨረሻም የስንዴ ነዶ የአይበገሬነት የምርታማነትና የአርሶ አደሮች የላብ ውጤት ነው በሚል መሪ ቃል የመወዳደሪያ ምልክት ማስታወቂያና የይምረጡኝ ቅስቀሳ በዲላ ከተማ ተካሂዷል። አንዲትን ሕፃን ልጅ ያገቱ ታጋቾች በብርቱ ክትትል በሕግ ቁጥጥር ስር መዋላቸው ተገልጿል። ሕፃን ልጅን በማገት ከቤተሰብ ገንዘብ ለመቀበል ሲንቀሳቀሱ የነበሩ ወንጀለኞችን የዲላ ከተማ ፖሊስ መምሪያ በቁጥጥር ስር ማዋሉን ገልጿል። ብሌን ተገነት ተከታዩን ይዛለች። ህፃን ብሩክ ወልደ ኪዳን እድሜው 6 ሲሆን ሚያዝያ 10 ቀን 2018 ዓ.ም ከሚኖርበት ከዲላ ከተማ ሴሳ ክፍለ ከተማ ቡኖ ቀበሌ ከመኖሪያ ቤቱ ወጥቶ ሳይመለስ በመቅረቱ ቤተሰቦቹ ፍለጋ ላይ ያሉ አጋሽ ተጠርጣሪ ጌቱ ገረመው የተባለው ግለሰብ ደውሎ ልጃችሁ እኔ ጋ ነው ገንዘብ ስጡኝ ማለቱን ለፖሊስ ጥቆማም ይደርሳል። የህፃኑን ቤተሰብ ሀገር ሰላም ብለው በዋሉበት በድንገት ካደገበትና ከሚያውቀው አካባቢ የልጃቸው መሰወር ድንጋጤ ውስጥ ቢከታቸው ልጃቸውን ለማግኘት ብርቱ ክትትልና ፍለጋ ማድረጋቸውን ወላጅ አባት ይገልጻሉ። ደወለው እባክዎት ትንሽ ቅድም ስትር ነበረ መጥቶ አንዴ ባንክ ይፈልጋሉ ተባለ። ብዙ አራኩም ባንክ በር ላይ ሊስትሮ ያስጠርኩ ነው አለ። ሊስትሮ ከሚያስጠርግበት ሰውየው ተመልሶ ገባ። ቅድም ያዘጋጀው ፓትሮል ሰውየው ያዘጋጀው ደህንነት አለ። አንደኛው እግዚአብሔር ነው ይሄን የቅና መንገድ ያስከተለን የኛ ጥበብም አይደለም። እኔ አሁን የከለ ብዬ እንግዲህ እግዚአብሔር ባመቻቸው ነው ሁሉ ነገር አሁን ባለቀው ነገር ላይ ነው ሁሉም የሆነው። እግዚአብሔር ክብሩን ይወሰደው።
የዲላ ከተማ ፖሊስ መምሪያም አጋቾችንና ህፃኑን የማፈላለግ ስራ በትኩረት በመስራት ጉዳዩ አሳሳቢ በመሆኑ የጸጥታ አካላትና የሀገር ደህንነት ተቋማት እገዛ በማስፈለጉ ለደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ሪፖርት ተደርጎ የብሔራዊ ደህንነት መረጃ እገዛ እንደታከለበት ረዳት ኢንስፔክተሩ ይናገራሉ። ከታገተው ህፃን ቤተሰብ በኩል ይህ ጥቆማ ለኛ ሲደርሰን ለጉዳዩ ትኩረት በመስጠት እንደ ተቋማችን እንደ መምሪያው ከሚመለከተው ባለ ድርሻ አካላት ጋር ተነጋግረናል። እቅድም አጭር አቀድን። በዛ መነሻ ወደ ክትትሉ ገብተናል። ክትትሉ በጣም ውስብስብ ነው። የህፃኑ ስም ብሩክ ወልደ ክዳኔ ይባላል። የ6 ዓመት ህፃን ነው። በቀን 10 ከቀኑ 9 ሰዓት አካባቢ ከቤት እንደወጣ ሳይመለስ ቀርቷል የሚል መረጃ ይመጣል። ይሄ መረጃ እንደመጣ መቼም የሰው ህይወት በቀላል የሚታይ ካለመሆኑ ጋር ታይዞ ለጉዳዩ ትኩረት ሰጥተን ይሄ ውስብስብ የሆነ የወንጀል ድርጊት የተፈጸመ በመሆኑ ያም ቢሆንም ግን ማንም ሰው ወንጀል ፈጽሞ ከህግ ማምለጥ ስለማይችል ይህንን በጥበብ በቅንጅት ተንቀሳቅሰን ውጤታማ ስራ ሰርተናል። አጋች ዋና ተጠርጣሪ ጌቱ ገረመው፣ ሁለተኛ ተጠርጣሪ እንዳሻው በቀለ ህፃኑ ለወላጆቹ ለማስረከብ 80 ሺህ ብር ሲዳማ ክልል ለኩ ከተማ ዳሽን ባንክ እንዲገባላቸውና የታጋቹ ወላጆችም የተጠየቁትን ገንዘብ ገቢ ካደረጉ በኋላ አጋቹ ጌቱ ገረመው ከለኩ ዳሽን ባንክ 50 ሺህ ብር ወጪ አድርጎ ሲወጣ እጅ ከፍንጅም ተይዟል። ምን ያክል ይዛችኋል አለን። 67 ሺህ ብር ይዘናል። የተጠየቀ ነው 100 ነው። 100 ላይ ደግሞ ሲነጋ ደግሞ 5,000 ጨመረ። 5,000 ለምንድን ነው ስንል ትራንስፖርት ነው ካለበት ደርሶ መልስ ብር የሚመለሰው ብር ነው 5,000 ጠቅላላ 105,000። አሁን 67 ነው ያዛችሁ። እሺ 3,000 ጨምሩና 70ውን እንደምን አድርጋችሁ አሁን አስገቡዋል። እሺ ብለን አስገባ ነው። ይህ ውስብስብና አስቸጋሪ የሆነ ወንጀል ድርጊትን ተከታትሎ በህግ ቁጥጥር ስር ለማዋል ድጋፍ ያደረጉ የክልል ፖሊስ ኮሚሽን፣ ብሔራዊ መረጃ ደህንነትና የሲዳማ ክልል ፖሊስ ኮሚሽን፣ የጌዴኦ ዞን ፖሊስ መምሪያ፣ የዳሽን ባንክ የጸጥታ አካላት አጠቃላይ ሊመሰገኑ እንደሚገባ በመጥቀስ ቀጣይም የወንጀል ምርመራው ተጠናክሮ እንደሚቀጥልም ረዳት ኢንስፔክተሩ ገልጸዋል። ከዚህ ጋር ተያይዞ ከልጁ ቤተሰብ ጀምሮ ከአካባቢ ህብረተሰብ ጀምሮ ሲደረግ የነበረው ርብርብ ይሄ የሚባል አይደለም። ሊመሰገኑ ይገባል። ማመስገን የሚፈልጋቸው አካላቶች አሉ። አንዱና ዋነኛው የደቡብ ኢትዮጵያ ፖሊስ ኮሚሽን እና አመራሮቹ እንዲሁም ደግሞ የሲዳማ ብሔራዊ ክልል ፖሊስ ኮሚሽን እና እንዲሁም አመራሮቹ የብሔራዊ መረጃና ደህንነት ተቋማት፣ የጌዴኦ ዞን ፖሊስ መምሪያ ይሄ ውስብስብ የሆነ ወንጀል ውጤታማ ስራ እንዲሰራ ላደረጉት አስተዋጽኦ በተቋሙ ስም በራሴም ስም በጣም ማመስገን ፈልጋለሁ። የህፃኑ ቤተሰብም ህፃኑ በሙሉ ጤንነት ላይ እንዳለ ገልጸው ልጃቸው ከጠፋበት ጊዜ ጀምሮ ከጎናቸው ላልተለዩ ወዳጆችና ቤተሰቦች እንዲሁም ለጸጥታ አካላት ምስጋናቸውንም አቅርበዋል። አክብራችሁን ለመጠየቅ ስለመጣችሁ እግዚአብሔር ይባርካችሁ። ቀጣዩን ስራ ደግሞ አብራችሁ ብትሰሩ ይሄ የኛ ብቻ አይደለም። እኔ ልጄን ወስጃለሁ። በቃ እኔ አሁን የዲላ ህዝብ ነገ የማን ተረኛ እንደሆነ እኔ አላውቅም። ይሄንን ነገር ደግሞ ከናንተ ጋር መሆኔን ከኔ የሚጠበቅም ካለ ከናንተ የሚጠበቅም ካለ ከማህበረሰቡ የሚጠበቅም ካለ ይሄን ተያይዘን ስንነቀል ይሄ እንዳይዳገም የሚወስድበት እርምጃ ቀጣይ ሌላ ወንጀልም ካለ አፋጦ የማውጣጣት ነገር ቢኖር ይሄ ስራ ቢሰራ መልካም ነው እላለሁ። እግዚአብሔር ይባርካችሁ። የተማሪዎችን ውጤት ለማሻሻል በሚደረገው ርብርብ በቅድመ አንደኛ ደረጃ ተማሪዎች በትኩረት መሰራት ወሳኝነት አለው ተብሏል።
እንደ ሀገርም ሆነ በዞኑ የተስተዋለውን የትምህርት ጥራት ችግሮችን ለመፍታት በሚደረገው ጥረት መንግስታዊ ያልሆኑ ድርጅቶች ሚና ከፍተኛ እንደሆነም ይታወቃል። መብራቱ አበበ ተጨማሪ አለው። እንደ ሀገርም ሆነ በዞኑ የሚስተዋለውን የትምህርት ጥራት ችግሮችን ለመፍታት በሚደረገው ጥረት መንግስታዊ ያልሆኑ ድርጅቶች ሚና ከፍተኛ እንደሆነ ይታወቃል። በዚህም በዞኑ በትምህርት ዘርፍ የተስተዋለውን የተማሪዎች ውጤት ችግሮችን ለመፍታት የገዶ ዞን ልማት ማህበር የበኩሉ ሚና እየተወጣ ይገኛል። ገልማ አስገንብቶ ለአገልግሎት ያበቃቸው ቅድመ አንደኛ ትምህርት ቤቶች ጥራት ያለውን ትምህርት ለህፃናት በማቅረብ የተሻለ የመማር ማስተማር ሁኔታ መፍጠራቸውን መምህራን፣ ወላጆችና የዘርፉ አመራሮች ይገልጻሉ። ገዶ ልማት ማህበር ገልማ ይሄ ደረጃ የጠበቀ ትምህርት ቤት ከገነባ ወዲህ ገንብቶ ለህብረተሰባችን ለከተማ ማህበረሰቡ ካስረከበ ጊዜ ጀምሮ ዘንድሮ ለሶስተኛ ጊዜ ነው ተማሪ እየተቀበለና እያስተማረ ያለው። እንደ አጠቃላይ ህንጻው መገንባቱ ብቻ ሳይሆን ተማሪ ጥራት ያለውን ትምህርት እንዲያገኝ እንደ አጠቃላይም በሀገር ደረጃም የገጠመንን የትምህርት ስብራትንም ከመጠገን ረገድ ተማሪን ከስር ከቅድመ መደበኛ ጀምሮ ለመገንባት ለማስተማር የሚደረገውን ጥረት በእጅጉ የደገፈበት ሁኔታ ነው ያለው። የ6 ዓመት ተማሪ ነው እንደኔ ያስኩት። በጣም ጥሩ ነው። ከዚህ በፊትም ደግሞ ተምሮ 2 ማለት 5ኛ ዓመት ተማሪዎች ወደ 6ኛ ዓመት ሲሸጋገሩ ኬጅቱ ነው ማለት ነው እያስኩኝ ያለሁት። ተማሪዎችም አቀባበል እና ደግሞ እኔ ያልኳቸውን ነገርም በጣም ይይዛሉ። ከዚህ በፊት 1 ዓመት ስለተማሩ በጣም ጥሩ ነው። ቢያንስ እኔ ጋር ያለው ነገር ቢያንስ ምከፋም አይደለም። ያው ከሁሉም በማስቀደም ገዶ ልማት ማህበርም ከልብ እናመሰግናለን። በመንግስት አቅም ይሰሩ በህብረተሰቡ ቢባል ብዙ ወጪዎችን የሚጠይቁትን ይህን የመሰለ ህንፃ የምታዩትን ገንብቶ ሰጥቶልናል። ይህ ግንባታነት ብቻ ሳይሆን የውስጡ ጥራት ስታንዳርዱን የጠበቀ በመሆኑ ተማሪዎች በደስታ ትምህርት ቤቱ ምቹ ከመሆኑ አንጻር ወደዚህ እንዲመጡልን አድርጓል። ይህም ብቻ ሳይሆን መማር ማስተማሩም ሂደት ትልቅ ጉልህ ድርሻ እያበረከተልን የሚገኝ ትምህርት ነው። ያው ለዚህ ነው አመሰግናለሁ ብዬ ያልኩትም ትልቅ አስተዋጽኦ ነው። ከዚህ የሚወጡ ተማሪዎች ወደ መደበኛ አንደኛ ደረጃ ትምህርት ቤቶች ሲገቡ ውጤታማነታቸውም የዛን ያክል እየተረጋገጠ ያለ በመሆኑ የገዶ ልማት ማህበር አስገንብቶ ለአገልግሎት ያበቃቸው ቅድመ አንደኛ ትምህርት ቤቶች ጥራት ያለው ትምህርት ለጀማሪ ህፃናት በመስጠት የትምህርት ስብራትን ለመጠገን የሚደረገው ጥረት እያገዙ መሆኑን በገዶ ዞን የቡሌ ከተማና የራጴ ወረዳ ነዋሪዎች ገልጸዋል። በግንባታው በገዶ ልማት ማህበር በገልማ ተሰርቶ ለማህበረሰቡ የተበረከተ ነው። በ2013 ላይ ግንባታ ተጀምሮ 2014 ላይ ነው የተጠናቀቀው። 2014 ላይ ተጠናቀቀ። ከዛ በኋላ በአጠቃላይ 2015 ላይ መማር ማስተማርን ስራ ጀመረ ነውና ትልቅ ፋይዳ አለው ለማህበረሰቡ። ተማሪ ጥራት ያለውን ትምህርት እንዲያገኝ ትልቅ ድርሻ እንደተወጣ ነው የምንገምተው። መንግስት የትምህርት ስብራትን በዘላቂነት ለመቅረፍ በታችኛው የትምህርት እርከን በተለይም በቅድመ አንደኛ ጥራት ያለውን ትምህርት ተደራሽ ለማድረግ ቅድሚያ ሰጥቶ እየሰራ መሆኑን አንስተዋል። መሰረት ላይ ከተሰራ ላይ ላለው ውጤታማነት ፋውንዴሽን እንደመሆኑ መጠን ከዚህም የተነሳ መንግስት ባስቀመጠው አቅጣጫ መሰረት በቅድመ መደበኛ ትምህርት ቤቶች በየትምህርት ቤቱ አንደኛ ደረጃ ባሉባቸው እንደውም ይሄ ትምህርት ቤት ላይ ራሱን የቻለ ቅድመ መደበኛ አንደኛ ትምህርት ቤት ላይ ስራ እየሰራን ነው የሚገኘው። ይሄን ህንጻ ይሄን ትምህርት ቤት ገልማ ለኛ ሲገነባ እንደ ረጴ ወረዳ ትምህርት ጽሕፈት ቤት እንደ ወካ ትምህርት ቤት እንደዚች አካባቢ በጣም ተማሪዎች ላይ ስር ታች ላይ ቅድመ አንደኛ ላይ ለመስራት ትልቅ እድል ነው ለኛ የከፈተልን። ትምህርት ቤቶችም ጥራት ያለውን ትምህርት ለህፃናት ማቅረብ መፍጠራቸውን መምህራን፣ ወላጆች ተናግረዋል። የቡሌና የራጴ ወረዳ ትምህርት ጽሕፈት ቤት ኃላፊዎች በትምህርት ዘርፍ በቅድመ አንደኛ ደረጃ በገልማ ድጋፍ የተሰራ ያለውን ስራ ጥሩ ውጤት እያስመዘገበ የሚያስችል መሆኑን አስረድቷል። ቅድም የምናነሳቸው ነገሮች አሉ። ትምህርት ቤቱ ምቹ ከመሆኑ አንጻር ትምህርት የለም ተብሎ እንኳን ተማሪዎች በጉጉት ነው የሚመጡት ካላንደር እንኳን ዘግቶ። ስለዚህ ይሄ ደግሞ እንዲቀጥል ወደ ሌሎች ትምህርት ቤቶች ተደራሽ እንዲሆን ይሄ ትምህርት ቤት ለኛውም እንደ ዞንም ሞዴል ትምህርት ቤት ነው። ይሄን ትምህርት ቤት ገልማ ከገነባልን በኋላ እኛም እንደ ጽሕፈት ቤት በሙያ የተመረቁ መምህራኖችን በቅድመ አንደኛ
ኮሌጅ ገብቶ ተምሮ ሰልጥኖ በወጡ መምህራኖች ትምህርት መሰጠት ከጀመረ በኋላ የመማር ማስተማር ሂደቱ በጥሩ ሁኔታ እና በጥሩ መልክ እየተካሄደ ይገኛል። በዝርዝር ወደ ተመለከትነው የውጭ ጉዳይ እናልፋለን። የእስራኤልና ሊባኖስ የተኩስ አቁም ስምምነት ለተጨማሪ 3 ሳምንታት መራዘሙ ተነግሯል። በአሜሪካ አሸማጋይነት ጀምሮ ለ10 ቀናት የቆየው የእስራኤልና ሊባኖስ የተኩስ አቁም ስምምነት በመጪው እሁድ ሊያበቃ የነበረ ቢሆንም አሁን ላይ ለተጨማሪ 3 ሳምንታት እንዲራዘም መወሰኑን ፕሬዝዳንት ዶናልድ ትራምፕ አስታውቋል። ዳኛቸው ሳሙኤል ተከታዩን ይዘዋል። ፕሬዝዳንቱ በትናንትናው ዕለት በነጩ ቤተ መንግስት ከአምባሳደሮች ጋር ካደረጉት ውይይት በኋላ በትሩዝ ሶሻል ገጻቸው ላይ ስምምነቱ መራዘሙን አረጋግጠዋል። በውይይቱ ላይ ምክትል ፕሬዝዳንት ዴጂ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተገኙ ሲሆን ዋሽንግተን ሊባኖስ ራሷን ከሂዝቦላ እንድትከላከል ድጋፍ እንደምታደርግ ፕሬዝዳንቱ ገልጸዋል። መደበኛ ዲፕሎማሲያዊ ግንኙነት የሌላቸው ሁለቱ ሀገራት ከ30 ዓመታት በኋላም ለመጀመሪያ ጊዜ ሚያዝያ 14 ቀን 2018 ዓ.ም ውይይት መጀመራቸው ይታወቃል። የሊባኖስ አምባሳደር ናዳ ሐሚዲ ሙአውድ የእስራኤል ጥቃትና በደቡባዊ ሊባኖስ የሚታዩ ውድመት እንዲቆም የጠየቁ ሲሆን በእስራኤል በኩል ደግሞ ጥቃት ከተሰነዘረባት ራሷን የመከላከል መብቷ ሊከበር እንደሚገባም ተገልጿል። ምንም እንኳን የተኩስ አቁም ስምምነቱ ቢኖርም አልፎ አልፎ ጥቃቶች እንደሚሰሙ ቢነገርም ፕሬዝዳንት ትራምፕ በተያዘው የፈረንጆቹ ዓመት በሁለቱ ሀገራት መካከል ዘላቂ ሰላም ሊመጣ እንደሚችል ያላቸውን ተስፋ ገልጸዋል። የሁለቱ ሀገራት መሪዎችም በቅርቡ ዋይት ሀውስ ይገኛሉ ተብሎ ይጠበቃል። ተመልካቾቻችን የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። በኢትዮጵያ ከ700 በላይ የእንሰት ዝርያ እንዳለ የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት አስታወቀ። ትውልድን በእውቀት ቀርጾ ሳይንቲስትን የሚያፈራው መምህር ሊደነቅ እንደሚገባ ተገለጸ። ከውጭ የእስራኤልና ሊባኖስ የተኩስ አቁም ስምምነት ለተጨማሪ 3 ሳምንታት መራዘሙ ተነገረ። የሚሉት በዜና 7 ወጃችን ስፖርታዊ ዘገባዎችን ጨምሮ አቤት አድርገን የተመለከትናቸው ጉዳዮች ሲሆኑ የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ ሳደርስ ቆይታ አድርጌያለሁኝ። ከጌዲዮ ቴሌቪዥን በሁለቱም ቋንቋ ወደ እናንተ የሚደርሱ የተለያዩ ዝግጅቶችና ዘገባዎቻችንን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና 7 ወጃችን በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜን ተመኘን።